በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የደብረ ታቦር ቅዱስ ገብርኤል ቤተክርስቲያን የእግዚአብሔር ልጆች የድንግል ማርያም የአስራት በኩራት ልጆች የመልአኩ የገናናው የቅዱስ ገብርኤል ወዳጆች በእግዚአብሔር ፍጹም ሰላም እንደምን አላችሁልን? አሜን። የአምላካችን የእግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ድረስ ስሙ የተመሰገነ ይሁንልን። ዛሬ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት ካሉ ገዳማት 318 ቅዱሳን የተሰወሩበት ታላቅ ገዳም የቅዱስ ገብርኤል ደርደሬ ቅዱስ ገብርኤል ቤተክርስቲያን እንገኛለን ማለት ነው። ይህ ቤተክርስቲያን እንግዲህ እዚህ በሰሜን ሸዋ ሀገረ ስብከት ካሉ ታላላቅ ቤተክርስቲያኖች፣ ታላላቅ ደብር፣ ታላላቅ ቅዱሳን ቦታዎች አንዱ ነው ማለት ነው። እግዚአብሔር አምላክ በፈቀደልን መልኩ ስለዚህ ቤተክርስቲያን ስለዚህ ገዳም ለእናንተ ብዙ ነገሮችን በዚህ ቦታ ላይ የተከናወኑ ክንዋኔዎችን ለእናንተ ይዘን እንቀርባለን ማለት ነው። እንደዚሁም ደግሞ በዚህ ቦታ ላይ ትልልቅ የልማት ስራዎች እየተሰሩ ነው ማለት ነው። እንግዲህ እንደምታዩቸው አባቶች፣ ካህናት፣ ዲያቆናት ሁሉ ሆነው እንግዲህ በዚህ ቦታ ላይ የቤተክርስቲያኑን ምእመናን የሚመጡበትን አስፋልት እንደዚህ እየሰሩ ነው ማለት ነው። በዚህ ቦታ ላይ እንግዲህ ትልልቅ ፈውስ የሚደረግበት የሚከናወንበት ቅዱስ ስፍራ ነው ማለት ነው። ለምእመናን ምቹ እንዲሆን እንግዲህ ካህናቱ በአጠቃላይ መለከቱትን አስፋልት እየሰሩ ነው ማለት ነውና ለእናንተ ለምእመናን ወደዚህ ቦታ መጣችሁ ለበረከት ስትመጡ እናንተን እንዳይቸግራችሁ ብለው በዚህ ቦታ ላይ እንግዲህ አስፋልት እየሰሩ እናገኛለን፣ መንገድ እየሰሩ እናገኛለን ማለት ነው። እንግዲህ እግዚአብሔር አምላክ በዚህ ቦታ ላይ ስለፈቀደልን ዛሬ የገዳሙን ሁኔታ የገዳሙን አመሰራረት ለእናንተ እናቀርባለን ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። የቦታውን ቃል ኪዳን እንደዚሁ ደግሞ በዚህ ቦታ ላይ ቅዱስ ገብርኤል ያደረገውን ድንቅ ተአምር ለእናንተ ይዘን እንቀርባለን ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። ያው እንግዲህ የምትመለከቱት መንገዱ በምትመለከቱት መልክ ወንድሞቻችን እየሰሩ እናገኛለን ማለት ነው። አባቶቻችን እንደዚህ የምትመለከቷቸው በአጠቃላይ እንግዲህ ካህናቶች ናቸው። እንግዲህ የቤተክርስቲያኗም አስተዳዳሪ በዚህ ቦታ ላይ እንግዲህ ከአባቶች ካህናት ጋር ሆነው እየሰሩ እናገኛለን ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። ያለውን ነገር ለእናንተ ሙሉ በዓለም ዙሪያ ያላችሁ ምእመናን እንደዚሁም ደግሞ ብሎም በኢትዮጵያ ያላችሁ ምእመናን ለዚህ ቤተክርስቲያን እንደዚሁ እርዳታችሁን እንድታደርጉ የገዳሙን አካውንት ከታች እናስቀምጥላችኋለን። በገዳሙ አካውንት እየገባችሁ ገዳሙን መርዳት ትችላላችሁ ማለት ነው። ስለዚህ ይሄንን አጠቃላይ የገዳሙን ቃል ኪዳን ለእናንተ ይዘን እንቀርባለን ማለት ነው። እስከ ፍጻሜያችን ድረስ እግዚአብሔር ከኛ ጋር ይቆይ። አሜን። አባቶች፣ ካህናቶች፣ የእጅ ሙያ ያላቸው ባለሙያዎች በግንቡ ቢባል ባናጺነቱ ቢባል ወዘተ ሁለገብ ሆነው የሚሰሩ አባቶች፣ ካህናቶች ናቸው። ደግሞ እዚህ የምናያቸው እንግዲህ ያው የደርደሬ ደብረ ታቦር ቅዱስ ገብርኤል ተአምረኛው ጸበሉ ፈዋሹ የተጣሉትን የሚያስታርቅና ያው እንግዲህ ሁላችሁም እንደምታውቁት እዚህ ቦታ ላይ በየወሩ ከ20 ሺህ ሰው በላይ ይመጣል። ሁሉም እዚህ እየመጣ ታረቀ ነው የሚሄደው። ተጣልቶ የሚሄድ የለም። እንግዲህ ካህኑ ደግሞ ያው አሁን መንገዱ እንደምታዩት ቤተክርስቲያኑ ድረስ እንዲገባ መኪና እንዲገባ እዚያም ጋር ፓርኪንግ አለን። እዛ በሩ ድረስ መኪና እንዲገባ እያደረግን ያለ ነው። ይሄ በጣም ከባድ ጭቃ አለው። አሁን ወደፊት የሚመጣው ሐምሌ ገብርኤል በጣም በታላቅ ድምቀት እዚህ ቦታ ላይ ይከበራልና ብዙ ህዝብ ይመጣል በዚህ አካባቢ ላይ። እንግዲህ ጸበሉም ፈዋሽ ነው። እንግዲህ በተሻለ መጠን ደግሞ መንገድ አስፈላጊ ሆኖ ስለተገኘ ሲቀጥል ደግሞ ያው ህንጻውም እዚህ ጋር ሊጀመር ነው። ግዙፍ ህንጻ ካቴድራል ነው። እንግዲህ እሱ ከ200 ሚሊዮን በላይ ግምት የሚፈጅ ህንጻ ነው። ያው ዲዛይኑም እዚያ ጋር አለና እንግዲህ ህንጻውም ያው ከኮንትራክተሩ ጋር ተዋውለን ጨርሰናል። ከ10 ቀን በኋላ እንደሚጀመር ነው።
መንገድ አስፈላጊ ስለሆነ ማቴሪያል በዚህ መንገድ ላይ ስለሆነ የሚገባው የግድ መንገድ መስራት ግዴታ ስለሆነ ወደዚህ የሚመጡ ምእመናንም ደግሞ እንዳይንገላቱብን በጭቃ ወቅቱ ያው ክረምት ከመሆኑ አንፃር ጭቃ እንዳይንገላቱብን ይሄን እንደዚህ አድርገን እየሰራን ነው። እንግዲህ ካህናቱ በእውነት ያው አሁን የመጣው ካህን በከፊል ነው፣ ግማሹ ካህን ደግሞ ነገ ይሰራል። ዛሬ የመጣው ይኸውና በጣም እየሰራ ነው። እንግዲህ ይኸው ነቀሲስ ደረጀ በእውነት ይኸው እንግዲህ እና በዚሁ አጋጣሚ በእውነት ወንድሞቻችን ይህንንም ሚዲያ ያመጣችሁልን ወንድሞቻችን ዛሬ በእውነት በቅድስት ቤተክርስቲያናችን ስም እያመሰገንን ይሄ ትልቅ ለኛ ትልቅ ሞራል ነው። እስካሁን ድረስ ቤተክርስቲያኗ ምንም አይነት የምትጠቀመው ሚዲያ የላትም፣ ሶሻል ሚዲያ የለንም። ቦታው ግን ከእለት እለት ወደዚህ ፈውሱ እየጨመረ ይህን ቦታ ማንም አያውቀውም እስካሁን ድረስ። ያው እንግዲህ አሁን ብዙ ሰው እያወቀው ነው። እነኚህም ወንድሞቻችን እነ ሊቀ ስዩማን መተው ይኸውና አሁን ዛሬ ቀረጻ እያደረጉልን ነው። ብዙ ሰው እንዲያየው፣ ብዙ ሰው የታመመ እየመጣ እንዲድን፣ ቦታው ላይ ብዙ ሰው መጥቶ እንዲፈወስ በቤተ ክርስቲያን ውስጥ ተሳልሞ ወጥቶ ጸበሉ በዚህ በታች ነው ያለው። ጸበሉን ተጠምቆ ጠጥቶ ወዲያውኑ ከተለያየ የዚህ ዓለም ጠበብት ሐኪሞች የሚያድኑት እነ ካንሰር እነ HIV የመሳሰሉትን በሽታዎች ሁሉ ጸበሉ እያዳነ ይገኛል። ብዙ ሰዎች ምስክርነት እየሰጡ ይገኛሉና እንግዲህ ሁላችሁም ደግሞ ይሄ ድምጽ የሚሰማችሁ ሁሉ ለሐምሌ ገብርኤል 2018 ዓመተ ምህረት በተለይም የዘንድሮው ክብረ በዓል እሁድ ቀን ስለሚውል ሁላችሁም የረፍት ቀን በመሆኑ ሁላችሁም በአራቱ ማዕዘን ያላችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ይህንን ታላቅ ቦታ መታችሁ እንድትጎበኙ በረከት እንድታገኙና በጸበሉ እንድትፈወሱ ቦታው ላይ 318 ሊቃውንት እንዳሉበት እንደተሰወሩበት ይታወቃል። ይሄ ቦታ ታላቅ ቦታ ነው። አንዳንድ ጊዜ ሰዓትና ጊዜ እየለየ የከበሮ ድምጽ ይሰማል። የጣዕመ ዜማ ያለው ዜማ ይሰማል። ማህሌት ሲቆም ይሰማል እዚህ ቦታ ላይ። ሌላም እንደዚህ ቅዱሳኖች ዕጣን ሲያጥኑ ቦታውን ሲያጥኑት ዕጣን አልፎ አልፎ ሽታው ጥሩ መዓዛ ያለው ሽታ ይሰማናል ማለት ነው። ስለዚህ አባቶች፣ ወንድሞች፣ እናቶች፣ እህቶች ሁላችሁም ይህ ድምጽ የምትከታተሉት ሁሉ ይህን ቅዱስ ቦታ መታችሁ በረከት እንድታገኙ ስንል በዚሁ አጋጣሚ ባገኘሁት አጋጣሚ መንፈሳዊ ጥሪን አስተላልፋለሁ። ይሄው ካህናቱን ሁላችሁም እንድታመሰግኑልኝ የደብሩ ካህናትን። ይሄ የደብር ካህናት እንግዲህ 3 ደብር ነው የሚያገለግለው። በዋናነት ሐመረ ነህ ቅድስት ልታ ለማርያም አለች ዋናው። ቀጥሎ በስሯ የሚተዳደረው ይሄ ደደሬ ደብረ ታቦር ቅዱስ ገብርኤል ነው። ቀጥሎ ደግሞ ታላቁ ገዳም መካነ ሕይወት አቡነ አረጋዊ፣ ድቁ አቡነ አረጋዊ፣ ወዘራ ቡሩክ የሚባሉት በዚህ ገደል ስር ጸበላቸው ዋሻ ውስጥ ነው ያለው። ከጭንጫ ውስጥ ነው የሚወጣው። የተለያየ ከብርድ በሽታ ከካንሰር የሚያድነው የሳቸውም ጸበል። ሁላችሁም እንግዲህ ለዚህ በእውነት ይሄ ተሸሽጎ የኖረ ደብር ነው። እስካሁን ድረስ ማንም አያውቀውም። ወደዚህ እየመጣችሁ ፈውስ እንድታገኙ ሁላችሁም ወደዚህ እየመጣችሁና ቦታውን እንድትረግጡት ቦታውን ላልሰማ እንድታሰሙ መንፈሳዊ ጥሪዬን ነው ማስተላልፈው። ወስብሐት ለእግዚአብሔር። ወደ ደብሩ አስተዳዳሪ ወስዳችኋለሁ። እንስሳት ሳይቀሩ አይነ ስውራን እንስሳት እያበራ እንድታግዙን እጃችሁንም በማቴሪያልም በገንዘብ እንድታግዙና ህንጻ ቤተ ክርስቲያኑ በሰርቶ ተጀምሮ ለፍጻሜ ይበቃል። ሁላችሁም በአገር ውስጥ በአገር ውጭ ያላችሁ እንድታግዙን በዚሁ አጋጣሚ ጥሪዬን አስተላልፋለሁ። ሊቀ ማህበራን ቀሲስ በቃሉ ብዙኖት የሐመረ ነህ ልደታ ለማርያምና የመካነ ሕይወት አቡነ አረጋዊ የደርደሬ ደብረ ታቦር ቅዱስ ገብርኤል ዋና አስተዳዳሪ፣ የተከበሩ አባታችን በኩረ ትጉሃን ቀሲስ አማረ በርሶማ የዚህ 3 ቤተክርስቲያን ዋና ጸሐፊ፣ እንዲሁም የተከበራችሁ አባቶች የካህናት ወንድሞች ዲያቆናት በእግዚአብሔር ስም እንደምን ዋላችሁ። አሁን እኔ እንኳን ብዙም ቃላቱን ሊያጥረኝ ይችላል። የዚህ ቦታ መሰራረት ሁሉም ቅድም አባቶቻችንን ብለውታል። ይህ ቦታ ጥር 25 2009 ዓ.ም አቡነ ጻርማ ከወይንዬ ወይም ገደምቦ በሚባል ቦታ ላይ እስትንፋሳቸው አፋፍ ስለሚገኝ
ለዛ የተከበሩ አባታችን ዛሬ በሕይወት የሉም። በአጸደ ነፍስ ያኖርልንና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት አቡነ ኤፍሬም ለአቡነ ጻርማ በሀገረ ደርደሬ ታቦቱ ከወይንዬ ቆላውን አልፈው ለባርኮት ወይም እስትንፋሱን ለመባረክ በሀገረ ደርደሬ ሲያርፉ ብፁዕ አባታችን በመኪና ሲመጡ ይሄ ቦታ ይሄ አካባቢ ህብረተሰብ ወዴት ነው የሚገለገለው በሚል በመኪናቸው ውስጥ እየዋሩ እኛም በወቅቱ ስለነበር ያለውን ነገር ስንረዳቸው እዚህ ቦታ ላይ ሆኜ ለካ ንስሐ ነበረብኝ። ታምረ ማርያም ፍልሰታን ታምረ ማርያም ህፃናት ሳይሰሙ ፍልሰታን አዛውንቶች ይሄን ሁሉ ጭቃ ነው ወይ ሄደው ልደታና ወሬል የሚያስቀድሱት? ስለዚህ እዚህ ወንበር ላይ ሆኜ ግፍ አለብኝ። የቀበሌውን አስተዳዳሪ ጥሩልኝ አሉ። በክብረ በዓሉ ላይ በአቡነ ጻርማ ክብረ በዓል ላይ ነፍሱን ይማረውና አቶ መዝገበ ግርማ በበዓሉ ላይ ተገኝቶ ነበረ። ከዛ እኔ ምድህን ትሰማለህ ልጅ እዚህ ቦታ ላይ ድርሳነ ኦሪኤል የሰኔ ድርሳነ ኦሪኤል ከምዕራፍ 3 ጀምሮ በሀገረ ደርደሬ ቅዱስ ኦሪኤል ታምር ስለሚነገር ይሄን ቦታ ቤተክርስቲያን እዚህ ልባርክ እፈልጋለሁ፣ ስለዚህ ተረዳኛለህ ወይ ሲሉት አባታችን ምን ቆርጦኝ እንኳን እርሱ አዘኝ ማንንም አዘኝ እኔ ቅን ነኝ አገለግላለሁ ብሎ ነፍሱን ይማርና ከዛ ቦታው ላይ የአቡነ ጻርማ በዓል እንደውም የእሳቸው በዓል በምንድን ነው የተዋለው? በዚህ ቦታ ቤተክርስቲያን እንደሚተከልና የአካባቢ ህብረተሰብ ደግሞ ተሳትፎ አድርጎ ቤተክርስቲያን እንደሚባረክ ነግረውን ድምዳሜ ላይ ደርሰን ታቦቱ ወደ መንበረ ክብራቸው ከሄዱ በኋላ የአካባቢ ህብረተሰብ በመሰባሰብ የቀበሌ አስተዳዳሪ በመሰባሰብ ብፁዕ አባታችን ዋና ሰብሳቢነት ሆነው እዚህ ቦታ ላይ ቤተክርስቲያን ስለምተክል መንገዱን ጥረጉልኝ ብለው ጥር 25 2009 ዓ.ም መጥተው ከሄዱ በኋላ የካቲት 9 2009 ዓ.ም በዚህ ቦታ ላይ መጥተው እዚች ጽጋጋ ነው ያረፉት። ሲያርፉ ምንድነው ግራኝ መሐመድ ቤተክርስቲያን በሚያቃጥልበት ሰዓት ህዝበ ክርስቲያኑ እንደ ቤተክርስቲያን ይጠቀምበት ነበር ባዳ አምልኮ እየተባለ ይባል ነበር። ግን ያ አይደለም። ግራኝ መሐመድ ቤተክርስቲያን በሚያቃጥልበት ጊዜ ህዝበ ክርስቲያኑ ኦርቶዶክሳኖቹ በዚህ ቦታ ላይ በዛፍ ስር ተሰብስበዋል። ስለዚህ ቅዱስ ኦሪኤልን እዚህ ቦታ ላይ ተከሉልኝ ስል ከቦታው ርቀት አንጻር ቅዱስ ኦሪኤል ቦታ በነበረበት ሆኖ በዚህ ቦታ ላይ ቤተክርስቲያን ባርካለሁ ብሎ የተወሰነ ከ28 ያላነሱ በመስረታውም በዚህ ቦይን ያፋ በገደም ቦዝ አካባቢ ህብረተሰቡ ተገኝተን እሳቸው ድንገት መጡ። የህዝብ ጥያቄም የለም እዚህ ቦታ ላይ ቤተክርስቲያን መተከል አለበት ብለው ደርደሬ ደብረ ታቦር ቅዱስ ገብርኤል ብየዋለሁ ዳግማይ ቁልቢ የሰው ልጅ እንባ መታበሻ የተረሱትን ሁሉ ማስታወሻ ዳግማይ ቁልቢ ታወቃችሁበት መጣላችሁ ካላወቃችሁበት ደግሞ መጣባችሁ ብለው ይሄን ቦታ ባርከው ከሄዱ በኋላ ሰባ ቆርቆሮ እንድሰሩ ከዚህ በኋላ ብሰሩ ይጠባል፣ ገና ቦታው ገናና ነው። ስለዚህ ብዙ ጸሎት የሚሰማበት ቦታ ነው። ቦታው የስውራን ቦታ ነው። 318 ሊቃውንት በዚህ ቦታ ላይ ተሰውረውበታል በሚል በእሳቸው ሰብሳቢነት የመስራች ኮሚቴ አዋቅረው ሲሄዱ አቶ ክንፈ ተፈረደኝ የመስራች ኮሚቴ ዋና ሰብሳቢ ነው። የዲያቆን ጌትነት ተክላልፋ እኔ ማለት ነው የመስራች ኮሚቴ ዋና ጸሐፊ ነበርኩ። እንግዳሸት አበቡ አባል፣ በለጠ ተክላልፋ ሂሳብ ሹም፣ ዲያቆን ሀብተወልድ ጸጌ ግምጃ ቤት፣ አቶ ገብረስላሴ ኪዳነ ማርያም አባል፣ አቶ ሁሉም ይፈር መኩሪያ ምክትል ሊቀመንበር ሆነው የካቲት 9 2009 ዓ.ም ባርከው ከሄዱ በኋላ ወደ ስራ ገባል። ያው ቅዱስ ገብርኤል አላሰፈረንም በሄድንበት ሁሉ ለገብርኤል ነው እየተባለ በቃ ለመሰብሰብ እስከሚያቀስ ድረስ የካቲት 9 ጀምረን 2010 ግንቦት 19 ቅዳሴ ቤቱን አስመርቀናል። የአደራ ቤተክርስቲያን የአቡነ ኤፍሬም የአደራ ቤተክርስቲያን ነው። የፎቶግራፋቸው በዚህ ላይ ይገኛል። በርቱ ልጆቼ ብለው አደራ ልጆቼ ዳግማይ ቁልቢ ነው ቃሌን የመጨረሻ ቡራኬ ይሄ ነው ብለው አደራ ሰጥተው ስለሄዱ ይህ ቦታ ደግሞ ከዛ በመነሳት ማህበረ ካህናቱ የሶስት ማድባራት ማህበረ ካህናት በአቡነ አረጋይ ስራ አለ፣ በልደታ ስራ አለ፣ በገዴ ስራ አለ። ደከመኝ ሰለቸኝ ሳሉ ጸሎታቸው የሰመረ ዕውቀታቸው የገነነ ሆኖ አንዱ ባንዱ ያው ጸሎታቸው የሰመረላቸው መሄድ ደርደሬ ነው ዘብር በዓመት ደርደሬ በለት እየተባለ እስከ አሜሪካ ድረስ ስሙ የገነነ ቅዱስ ገብርኤል ገናና መልአክ ነውና ይሄ ቦታ ከብዙ ባጭሩ በማህበረ ካህናቱ ጸሎት፣ በህብረተሰቡ በጎ አድራጎት፣ በአባታችን በአቡነ ኤፍሬም ጸጋነት ይሄ ቦታ ትልቅ ሆኗል። ግን ያው እኛ አሁን ሶሻል ሚዲያ የለንም። እነኝን አሁን ወደፊት ያው ሰው ከሰው ያሸንፍምና ሁሉም በየእውቀታቸው እንተባበሩና ቦታውን የማስተዋወቅ ስራ እንሰራለን። ይሄ ጅምር ነው። በጅምሩ እንደዚህ ሆነ። ገና ሲተዋወቁማ የት እንደሚደርስ ቅዱስ ገብርኤል ነው የሚያውቀው። በውጭም በአገር ውስጥም ያላችሁ በእውቀትም በገንዘብም በማቴሪያልም ህንጻ ቤተክርስቲያን ልንገነባ ደግሞ ባጭር ላይ እቅድ ላይ ስላለን ይሄንን ከወዲሁ እንድታግዙን በቅዱስ ገብርኤል ስም
እናመሰግናለን። በአብራርተው ነግረውናል። ለጊዜው አሁን እየተገለገልን ያለነው ኃያሉ መልአክ ቅዱስ ገብርኤል ለጊዜው በዚህ መጠለያ ውስጥ ነው ያለውና በመቃኞ በቆርቆሮ በሆነ ቦታ ላይ ነው ያለው። ይህንን አይታችሁ ይህንን ተአምር ይህን ድንቅ ስራ የሚሰራ መልአክ ኃያል መልአክ በዚህ መቃኞ ውስጥ እንዲቆይ ሁላችንም ባንፈቅድ ደስ ይለኛል። ተረባርበን ይህን ህንጻ ቤተክርስቲያኑን ጀምረን ለፍጻሜ አብቅተን ይህ ኃያል መልአክ ወደ መንበረ ክብሩ እንዲገባ የሁላችሁም ርብርብ እንዲኖረው እጠይቃለሁ። በዚህ አጋጣሚ እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀሲስ ደረጀ ኃይለ ማርያም እባላለሁ። የሶስቱም አድባራት የሂሳብ ሹም ዋና ሂሳብ ሹም ነኝ። እንግዲህ በዚህ በገናናው ታላቅ በደብረ ቅዱስ ገብርኤል እንግዲህ ከበባስተዋ ላይ የምታዩት ትልቅ ጽድ አለ። ይህም ጽድ እንግዲህ እኛ በእድሜያችንም ብዙ ዓመታትን ያስቆጠረ ጽድ ነውና እንግዲህ በደርግ ጊዜም እንደ ኢላማ የሚጠቀሙበት ቦታ ነበርና በደርግ በጥይትም ሲመቱት የማይወድቅ በእሳትም ሲለበልቡት የማይነድ ነውና አባቶች ከተለያየ ቦታዎች ስለዚህ ስለ ጽድ ቦታዎች በራእይ እየተገለጸላቸው መላእክት በላዩ ላይ እንደሚኖሩ ያስረዱን ነበር። ከዛም እንግዲህ ይሄን ቦታ ላይ የጽዱን ስታዩት ዛሬ ለምለም ሆኖ ስለተከበረ በፊት ምንም ነገር የለው ነበርና የመድረቅ ባህሪ ነበረው። ይሄ ቦታ ከተከበረ በኋላ እንግዲህ የምታዩት ክንፍ አውጥቶ ራሱን አለምልሞ አጽድቀን በዚህ በምታዩት በአንዳንድ የጉዞ ማህበራት አካባቢ ላይ ይችን እንዳትናድ ብለን ስሩ በጣም እየነገለ ነበርና በውሃ ልክ ታስሮ ይሄ በውስጡ አፈር አስታቅፈኑ ራሱን ልምላሜውን ይዘቱን ይዞ እንዲቀመጥ አድርገናል ማለት ነው። እና ይሄ ጽድ በእውነት ለህሙማኖች የሚፈውስ በጣም ትልቅ ገቢረ ተአምር የሚያደርግ ጽድ ቦታ ነውና እንግዲህ ቦታው የጽዱ ከተለያየ ቦታ መተው ጽዱን ሰተናቸው በእምነቱ ድነው መንፈስን ያራቀላቸው ብዙ ገቢረ ተአምራትን ያደረገላቸው መተ ምስክርነትን የሰጡበት ቦታ ነው ማለት ይቻላል። እና ስለዚህ የዚህን የጽዱ እምነት ራሱ ርጋፊውን ያው የተጠቀሙበት እማን የፈወሱ ናቸው ያሉትና እንግዲህ ብዙዎች ይህን ቦታ ያላወቁ ሰዎች ይሄን በጽዱ አመጣጡን ያላወቁ ሰዎች እንደው መተው ከቦታው ላይ ደርሰው ጽዱ እንዴት እንደሆነ የጽዱ ሁኔታዎች ደሞ ርጋፊውን ወስደው ይሁን ለታመመ ሰው ቢያጨሱላቸው በቤታቸው በተለያየ በመተት በተለያየ ነገር ችግሮች ላይ የተዘፈቁ የወደቁ ሰዎች ካሉ ይህን ጽድ እምነቱን የርጋፊውን እየወሰዱ በቤታቸው ቢያኖሩት ትልቅ ፈውስና መድኃኒት ነውና ቢጠቀሙበት ብለን እናስባለን። እና ይሄን አመጣጡ ይሄን የመሰለና አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር በፈቀደና በወደደ እናንተ የሚዲያ ባለቤቶች እስካሁን ሚዲያ የሌለን መሆኑን እየገለጽን እናንተ ግን በቅዱስ ገብርኤል መልካም ፍቃድ ከዚህም ቦታ በመምጣታችሁ ደስ ብሎናል። በእውነት እንግዲህ ይህ ዛፍ የምታዩት ጽድ ይባላል። ከዛሬ በፊት እንግዲህ 318ቱ ሊቃውንት በተሰወሩበት ጊዜ በዚህን ቦታ ላይ ከነቤተ ክርስቲያኑ ወደ ውስጥ ሰምጠው በተሰወሩበት ሰዓት ላይ የነበረ ዛፍ ለምስክርነት የቀረ ነው። በደርግ ዘመነ መንግስት ውጊያ በሚካሄድበት ሰዓት ላይ በመድፍ ይሄ የምታዩት አናቱ ተመቶ ላው ደርቆ ይገኛል። በእግዚአብሔር መልካም ፍቃድ ግን እስካሁን ሳይደርቅ ግን ለምልሞ ይገኛል። ይህ ልዩ ቦታ የሚያደርገው የምታዩት በእውነት አሁንም በዚህ በደርደር የቅዱስ ገብርኤል ቦታ ላይ የጸሎት አስቡኝ ከሟርት ተመተተ ልዩ ልዩ መቅሰፍት ቅዱስ ገብርኤል ሰውረኝ ተብሎ በዚህን ቦታ ላይ ጸሎት የሚያዝበት ነው። በዚህን ደግሞ በኋላ ወደዚህ ወደ ጀንበር መጥለቂያ በኩል ላይ ደግሞ ለሰው ተንኮል የሚሰሩን የሚያስታግሱበት ከእግዚአብሔር የሚገናኙበት ደግሞ በዚህም በኩል ደግሞ ጸሎት አስታክስልኝ ተብሎ ጸሎተ እርግማንም ጭምር የሚደረግበት የማይታገሱትን ቅዱስ ገብርኤል በገቢረ ተአምሩ እየገለጸ በዚህን ቦታ ላይ ብዙ እንደው የሚገርማችሁ እንደ ምስክርነት ባለፈው አሁን በቅርብ በዚህን ዓመት ላይ አንድ ሰው ገንዘብ ነጥቆት አምጥቶ መጥሪያ ወስዶ ከዚህ ከደርደር የቅዱስ ገብርኤል ሰጠው። ያ ሰውዬ ቀረበ፣ ብር የለብኝም ብሎ ካደው። እዚህ አለፍ ብሎ እዚች ማዶ ላይ ሲደርስ መሄድ ተስኖት አረ ሰውየውን ጥሩልኝ ብሎ ወደዚህ መምጣት ወደ ቅዱስ ገብርኤል ሲመለስ ይሄዳል። ወደዚያ ደግሞ ልሂድ ሲል አልኬድ ብሎት እዚህም ቦታ ላይ መጥቶ የካደውን ብር አምኖ
እኔ ገንዘቡን ላለመክፈል ፈልጌ ነበር፣ ቅዱስ ገብርኤል አስሮኛል፣ እባካችሁ ፍቱኝ በማለት ሰውየውም ተጠርቶ ገንዘቡ የሚመለስበት። እንደዚህ በብዙ እንስሳቶች አህዮች አይናቸው የታወሩባቸው እምነቱን ከዚህ ከጽዱ ስር ወስደው አባቶች ካህናት የቀደሱበትን እምነት ወስደው አይናቸውን ሲቀቧቸው እንስሳቶች ቦሮቹ ሁሉ አላርስም አልጠመድም ያለው በአጋንንት ቁራኛ የተያዘው ሁሉ የሚፈወስበት ታላቅ ገቢረ ተአምር ያለው የደርደሬ ቅዱስ ገብርኤል ነውና በእውነት በዚህን ሚዲያ የምትከታተሉ ህዝበ ክርስቲያን በሀገራችን በኢትዮጵያም በውጪው ዓለምም ያላችሁ ህዝበ ክርስቲያን እውነት ስለ መልአኩ ስለ ቅዱስ ገብርኤል ብላችሁ በአጭር ጊዜ ይኸው ቤተክርስቲያኑም ሊጀመር ስለሆነ በዚህን ሳምንት መሰረት ቁፋሮ ሊጀመር ስለሆነ በብፁዕ አባታችን በአቡነ ቀሌምንጦስ መልካም ፍቃድ ያው ስራው ሊጀመር ስለሆነ እናንተም ደግሞ የምትሰሙት ህዝበ ክርስቲያኖች አድራጎታችሁን እርዳታችሁን ሁላችሁም እየመጣችሁ ችግር ያለባችሁ በመንፈስ ቁራኛ የተያዛችሁ በተለያየ መተት የተያዛችሁ በልክፍት አጋንንት የተያዛችሁ ሁላችሁ ኑሮ መያዝ የተሳናችሁ ልጅ መውለድ የቸገራችሁ የተሳናችሁ ብሎም ደግሞ የተለያየ ሀብታችሁ አልቃና ያላችሁ ለደርደሬ ቅዱስ ገብርኤል እየነገራችሁ ሁላችሁም ምኞታችሁ እንደሚሳካላችሁ ቅዱስ ገብርኤል እንደሚያሳካላችሁ ግልጽ ነው። ብዙ ምስክርነት የሰጡም ስላሉ በእውነት ቅዱስ ገብርኤል የዚህን የሚዲያ ባለቤቶችንም የመጣችሁት እናንተንም ቁልቁለቱ ዳገቱ ሳትሉ እዚህ ቦታ መጣችሁ ይህንን ገለጻ ለማድረግ ስለመጣችሁ ከልብ እናመሰግናለን። ቅዱስ ገብርኤል የሥራ ዘመናችሁን ይባርክልን።